equilibrium when the opposite forces are equal we say that condition equilibrium እኩል የሆኑ opposite forces እኩል ናቸው ማለት በዚህኛው በኩል 10 ኒውተን ካለ በዚህም 10 ኒውተን ነው ኔት ፎርሱ ስንት ነው ማለት ነው 0 net force is equal to mass times what so if the net force is 0 mass times acceleration over mass ብታረጉ mass በማስ ቢጣፋ acceleration ይመጣል አንድ ቦዲ ደግሞ acceleration 0 ነው ማለት ስንት ትርጉም አለው the first one is the body is what at rest the second one is the body is what moving with constant velocity and body ቆሞም እየተንቀሳቀሰም ኢኩሊብሪየም ላይ ሊሆን ይችላል in other way according to Newton's law የቆመ አካልና በኮንስታንት ቬሎሲቲ የሚሄድ አካል አንድ አይነት ናቸው don't forget that ለምን የቆመው አካል በኮንስታንት ቬሎሲቲ የሚሄደው አካል አክሰለሬሽኑ 0 ነው ማለት ኔት ፎርስ 0 ነው ኔት ፎርስ 0 ነው ማለት ቦዲው ላይ ነው ኢኩሊብሪየም ላይ አንድ ቦዲ አት ሬስት ላይ ነው ማለት ኢኩሊብሪየም ላይ ነው ከተባለ this kind of equilibrium is called static equilibrium እንዲሁም ደግሞ ቦዲው በኮንስታንት ቬሎሲቲ እየሄደ ነው ማለት ይሄኛውን ኢኩሊብሪየም ደግሞ ብለን እንጠራለን ዳይናሚክ ኢኩሊብሪየም ለምሳሌ ተመልከቺ እማ አንቺ ጉድ እኮ ነው ተመልከቺ አላላላላ ይሄ ኤፍኤ ነው እንበል ይሄኛው ደግሞ ኤፍቢ ነው እንበል ወደ ላይ ደግሞ ኤፍሲ ያለ እንበል ወደ ታች ደግሞ ኤፍዲ ያለ እንበል ቆይ እንዲሁ አይነን ጨፈነ ይሄ ቦዲ ኢኩሊብሪየም ላይ ነው ከተባልክ ማንና ማን እኩል ናቸው ኤፍኤ እና ኤፍቢ ኤፍሲ እና ኤፍዲ